ስላለህም ዘላለም አትኖርም ስላጣህማ ዛሬውን አትሞትም ህይወት ሰርቫይቫል ነው ሶ የደረስኩበትን ቦታ እግዚአብሔር ማመሰግንበት ነው ያ ምስጋና ግን ባልደርስ የሚቀር አይደለም ማመሰግነው እግዚአብሔር ምስጋና ምግቡ ስለሆነ ማመስገን ስላለብኝ ነው ማመሰግነው እንጂ እግዚአብሔር ይመስገን እዚህ ደርሼ ስለ ከመድረስ ጋር it has nothing to do with it እግዚአብሔርን ስም ማቅናት መጥራት ስላለብህ ነው ማለት ነው ገብቶሃል ትልቁ ሽልማት አርቲስት ከሆንክ ትልቁ ሽልማት የሆነ ልጅ አንተ ግጥም ሰምቶ ህይወቱን ካሸነፈበት የሆነ ባክግራውንድ ሚውዚኩ ካደረገው ወይም የሆነ ሰው ባንተ ሙዚቃ ፍቅሩን ከገለጸ ለሚወዳት ባንተ ሙዚቃ ሴሌብሬት ካደረገ that's it because ትልቁ የህይወት ክፍያ ነው because at the end of the day ሰው ስለሆንክ የሚያሞቅህ የሌላ ሰው ነፍስ ላይ የምታገኘው ማንነት ነው እንጂ ከሆነ ሽልማት ጋር ምንም ሽልማት ኢጎሴንትሪክ ነው ከኢጎ ነው ዛጋ እና ሽልማት ቦታ ስትጠራ ይሄዳሉ ለማሸነፍ ግን ሄጄ አላውቅም ያንን አርት ከማክበር ዛጋ የሚመጡትን ሰዎች ከማክበር የጠራህን ሰው ከማክበር ነው እና በህይወቴ ለማሸነፍ ያንን እንደማሸነፍ አይቼው ሄጄ አላውቅም እግዚአብሔር ይመስገን በቃ የሆነ እድል መርጦ የሆነ ብቻ ሰው ለምን እንደሆነ በማታውቀው መልኩ ዛ ስቴጅ ላይ ተጠርተ የሆነ አዋርድ ልትወስድ ይችላል ግን ያ አዋርድ የእውነት ሽልማት ቢሆን ኖሮ አቁሜ ነበር ሙዚቃ ስሻሻል አታየኝም ነበር የእውነት I think repetition የሚያሳይ ይመስለኛል አይደል so ሙዚቃ ወዳለው ሰራለሁ ከልቤ ነው የምሰራው ሰዎችን ሲጠቅም አይቻለሁ ከመንፈሳዊ ጥቅምም እንዲሁም ደግሞ ዓለማዊ ጥቅምም አለ ያስደስታል ትደሰትበታል ሰዎች ጥሩ ጊዜ ሲያሳልፉበት አይቻለሁ ክፉ ነው ብዬ አላስብም ከዛ ውጪ መውደቅ የሚባለው ኮንሰፕት ራሱ አይገባኝም ምክንያቱም ሁላችንም ይወደቅን ስለ የተነሳ ሊመስል ይችላል እንጂ የሆነ ነገር ስታገኝ በሆነ ነገር ወድቀሃል እጅግ በጣም ሀብታም ሰው ሆነ የሆነ ነገር በጣም ታች ካለ ሰው የማይሻል ትሆናለህ ለምን ምትውለው እዚህ ሰውዬ ጋር ስለሆነ እዚህ ሰዎች ጋር እዚህ ጋር ምናልባት ላንተ መንፈሳዊ ማቴሪያልን ከማይሰጡ ሰዎች ጋር መንፈሳዊ ማንነትን ከማይሰጡ ሰው ነገሮች ጋር ሰብስታንሶች ጋር ይሆናል ምትውለው ምታድረው ገብቷል ደግሞ ድህነት ውስጥ ደግሞ ስትሆን ደግሞ ያንን በመመኘት ውስጥ ወድቃለህ ገብቷል ስለዚህ it's just እዚህ ሞንክ የሆነ ነገር አጣው ያለ ሚኖር ህይወት ውስጥ ነው የምትኖረው ለኔ እሱን ስትወጣና ከሱ ስታሸንፍ ራስህን ነገሮችን ሰዎችን ኢንስፓየር ሊያደርግ ይችላል ብለህ ሊጠቅም ይችላል ለሀገር ሊሆን ይችላል ሊያስደስትም ይችላል ብለህ ስታረገው ያኔ ነፃ ነህ ምክንያቱም ባይሆን ሞከር ካልሆነም በቃ ጊዜው አይደለም ወይ አልተመረጠም ወይ ምናምን ግን ከሰርቫይቫል ጋር አላገናኙም in any situation survive ማድረግ ይችል ሰው ነኝ አርጌም ማውቃለሁ ያንንም አይቻለውና ምናልባት በራስ መተማመኑ የመጣው ከዛ ሊሆን ይችላል ብያስባለሁ ምክንያቱም የመጨረሻው ሊፈጠር የሚችለው ብለህ ስታስብ በቃ ምንም ነገር አልተሰማም የሰራውት ስራ ወጥቶ ሰው አልሰማው ይሄ ምኑ ያስፈራል ምክንያቱም አንደኛ አንተ የልብህን ሰርተሃል የልብህን አልዋሽህም ሰው ለማማለል ብለህ የፈጠርከው ነገር የለም ስለዚህ ቢያንስ አንተ የምትወደው ሙዚቃ ሰርተሃል አንድ ሰክሰስ ሁለተኛ ደግሞ ዓለም በጣም ብዙ ነች ምናልባት እየዳንክስ ቢሆን ይሄ ላንተ ማይሆነ ሙያስ ቢሆን
ምናልባት ቢሳካልህ ህይወትህ የምታጣስ ቢሆን ሃንድል ለማድረግ ጊዜውስ ባይሆን ላንተ በዛ ሰዓት ሰክሰስ ቢመጣ ይዞህ የሚጠፋስ የሚሆን ቢሆን እግዚአብሔር ያዳነህ ስለዚህ there is always positive የሆነው መንገድ ማየት የምትችልበት አለ ዓለም ገብቷል so ባንድ መልኩ ይሄ ነው ህይወት ይሄ ነው ስኬት ይሄ ነው መንገድ ያሉ መስበክም እንዲህ ማሰብም ትክክል አይደለም በየትኛውም ስቴጅ ላይ ህይወት ቻሌንጂንግ ናት it's just the nature of being existence ገብቷል ኤግዚስት የማድረግ ተፈጥሮ ነው እስከ ቆምክ እስከ ተራመድክ ድረስ በየትኛውም ቦታ ቻሌንጅ አለ ህይወቱ ስለዚህ የወደቅነ ዓለም ላይ ወድቀናል the end of the day so ሁለቴ መውደቅ የለም ካሰብከው ካልሆነ ግን ኖሮም የሌለ ሰው የማይወዛ አላር አግኝቶም በልቶም እንትን ማይልሰ ትሆናለህ በቃ yeah that's it is true እንደዛ ትሆናለህ እሱ ደግሞ በጣም ከመንገብገብ ለዓለም ለሚመጣ ሁሉ የሚሆን ነው እንጂ እርግጠኛው የምነግርህ በጣም ዝናም ያስደስተኛ አይነት ሰው ወይ አምቦ ብዙ ቦታም ታኛለህ ብዬ አስባለሁ ወይም የሆነ ብዙ ሾው አለ ላረገው የምችለው ግን የምታየን ቦታ ሁሉ ፈልጌ ነው የሄድኩት ደስ ብሎኝ ነው የሄድኩት በዛ ቀን ለኔ ጥሩ ነው በቃ ደስ ብሎኛል እንጂ ኢንጆይ አድርጌ ልምጣ ብዬ ይጃለሁ ወይም ደግሞ በቃ ቤት ነኝ most of the time ምንም ከዛ ውጪ የሚያስደስተኝ ነገር የለም በቃ ወይም የሆነ ሀገር አይቼ ልመጣ እችላለሁ አልፖስትልህም አላርለ ግን የሆነ ቦታ ሄጄ የሆነ ነገር እንደዛ ሳረጋተኝም because again ምኑም እንደ ትልቅ ነገር ታይቶኝ አያውቅም እግዚአብሔር ይመስገን ለዚህ ማለት I'm happy በዛ